ጠቅላይ ሚኒስተሩ በደቡብ አፍሪካ ተቃውሞ ገጥሟቸዋል። በአርሲም የንጹሃን የጅምላ ግድያ እንደቀጠለ ነው። ጠቅላይ ሚኒስተር አብይ በደቡብ አፍሪካ ተቃውሞ የገጠማቸው ከኢትዮጵያውያን ነው። አብይ በደቡብ አፍሪካ ጆሃንስበርግ የቡድን 20 የመሪዎች ጉባኤ ላይ እየተሳተፉ በሚገኙበት በዛሬው ዕለት በዚያው ከተማ የሚገኙ ኢትዮጵያውያን ተቃውሟቸውን አሰምተዋል። በደቡብ አፍሪካ የሚኖሩ የአማራ ተወላጆች ብቻ ሳይሆን የደቡብ ኢትዮጵያ ተወላጆችን በተሳተፉበት ተቃውሞ የአብይ አህመድ አገዛዝ በሕዝብ ላይ የሚፈጽመውን ግፍና ሰቆቃ የሚያወግዝ ተቃውሞ ተካሂዷል። በአማራ ላይ የተከፈተው የዘር ጭፍጨፋ ይቁም፣ በአማራ ሕዝብ ላይ የቀጠለው ጦርነት እንዲቆም፣ ዓለም አቀፍ ማህበረሰብ ጣልቃ ይግባ፣ የጦር ወንጀለኞች ላይ ገለልተኛ ምርመራ ይደረግ ወዘተ የሚሉ ጥያቄዎች የቀረቡበት የተቃውሞ ሰልፍ በሌሎች ከተሞች እንደሚቀጥል አስተባባሪዎቹ ተናግረዋል። ይህ በእንዲህ እንዳለ በአርሲ የንጹሃን የጅምላ ግድያ እንደቀጠለ ስለመሆኑ ተሰምተዋል። የአማራ ተወላጆችና የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች መታረጃ ቦታ በሆነው ምስራቅ አርሲ ተከታታይ የጅምላ ጥቃቶች እንደቀጠሉ ነው። ዛሬ በምስራቅ አርሲዋ ሸርካ ወረዳ የአንድ ቤተሰብ አባላት ሌሊቱን መገደላቸውን የአካባቢው ምንጮች ለጣቢያችን ዘጋቢ ተናግረዋል። እንደ አካባቢው ምንጮች አራተኛው የጥቃቱ ሰለባ ቆስሎ መትረፉ ታውቋል። በሸርካ ወረዳ ጋዶ ጉና ከተባለው ከተማ በግምት 10 ኪሎ ሜትር ይርቃል በተባለው ስፍራ የተፈጸመው ይህ ጥቃት ህዳር 12 ለህዳር 13 አጥቢያ ሌሊቱን የተፈጸመ ጥቃት እንደሆነ ነዋሪዎቹ ገልጸዋል። አርብ ለቅዳሜ አጥቢያ በተፈጸመው ጥቃት ሶስቱም የኢትዮጵያ ኦርቶዶክስ ተዋሕዶ ክርስትና እምነት ተከታይ መሆናቸው ታውቋል። በአርሲ በተለይም በምስራቅ አርሲ ዞን ውስጥ በ5 ወረዳዎች ማለትም ጉና፣ ሸርካ፣ ሆንቆሎ፣ ዋቤ፣ መርቲ ወረዳዎች በእምነት፣ በብሔር፣ በቋንቋ ተናጋሪነት ማንነትን መሰረት ያደረጉ ተከታታይ ግድያዎች መፈጸማቸው የቀጠለ ሲሆን በጥቅምት ወር ብቻ ከ25 በላይ የኢትዮጵያ ኦርቶዶክስ ተዋሕዶ ክርስትና እምነት ተከታይ ምዕመናን በጅምላና በተናጠል መገደላቸውን ቋሚ ሲኖዶሱ ባወጣው መግለጫ መግለጹ ይታወሳል። ባሳለፍነው ሳምንት ወር ህዳር 5 ቀን 31 ንጹሃን ዜጎች መታገታቸው አይዘነጋም። በአርሲ መርቲ ወረዳ አቦምሳ ከተማ ለመድረስ ጥቂት ኪሎ ሜትር ሲቀረው ልዩ ቦታው አይፋ ዳገት በተባለ ቦታ ላይ የታገቱ 31 ንጹሃን ዜጎች የት እንደደረሱ እስካሁን የታወቀ ነገር የለም። በአርሲ የሚፈጸሙ የጅምላ ግድያ፣ እገታዎችና ዘረፋዎች ዙሪያ የወንጀሉ ባለቤት ናቸው የሚባሉ የታጠቁ ኃይሎች አንድም ቀን ተይዘው ለህግ ተጠያቂ ሲሆኑ ታይቶ አይታወቅም። ይህንን ተከትሎ ጥቃቱ በኦህዴድ ብልጽግና መዋቅራዊ ድጋፍ ቀጥተኛም ሆነ ቀጥተኛ ባልሆነ ተሳትፎ እንደሚፈጸም የብዙዎች እምነት ሆነዋል። በተለይም በአርሲ የሚኖሩ የጥቃቱ ሰለባዎች ኦነግ ሸኔም ሆነ መንግስት ነኝ የሚለው አካል ለእኛ ልዩነት የላቸውም፣ ሁለቱም እየገደሉን ነው ሲሉም በተደጋጋሚ ተደምጠዋል። አገዛዙ በአርሲ ለቀጠለው የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች ግድያ ኃላፊነት መውሰድ አለበት የሚሉት የጉዳዩ ተከታታዮች በተለይ ምስራቅ አርሲ ውስጥ በእምነት፣ በብሔር፣ በቋንቋ ተናጋሪነት ማንነትን መሰረት ያደረጉ ተከታታይ ግድያዎች በተፈጸሙበት ወቅትና አሁንም ለቀጠለው የጅምላ ግድያ በቀጥታ ይሁን በተዘዋዋሪ እጁ አለበት ብለዋል። እነዚህ ተከታታይ ግድያዎች በቀጠሉበት በዚህ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ጠቅላይ ቤተ ክህነት አንድ ጊዜ ብቻ መግለጫ ከማውጣት ባለፈ ዝምታን መርጧል። የጠቅላይ ቤተ ክህነቱ ዝምታ ፖለቲካዊ ጫና እንደሆነ ቢታመንም ዝምታው ብዙዎች ምዕመናን ያሳዘነ ጉዳይ ሆነዋል።